የሰላም አምላክ ሆይ በዚህ በጸጥታ ሰዓት ወደ አንተ አቀርባለሁ። እረፍትን ሊሰርቁ የሚፈልጉት የጭንቀት ሐሳቦች ሁሉ እገሥጻለሁ። ጭንቀትን ብዙውን ጊዜ በአንተ እጅ ያሉትን ነገሮች በእኔ ቁጥጥር ስር ለማድረግ መሞከር መሆኑን አውቃለሁ። ዛሬ ግን ቢሆንስ የሚለው የጥርጣሬ ዑደት በጌትነት ይሰብራሉ። ልብን የሚያደክም የሐሳብ ማዕበል አውጥቼ በአንተ ጸጥታ ውስጥ አሳርፋለሁ። ለማላውቀው ነገር ሁሉ ጸጋን እንደሚበቃኝ አምናለሁ። በቅዱስ ቃሊ በፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ላይ እንደተጻፈው በነገር ሁሉ በጸሎትና በልመና ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህ ሰላም አሁን ወደ እኔ እንዲመጣ ይፈቅዳሉ። የነገውን መንገድ አንተ ቀድመ እንደምታዘጋጅ አምናለሁ። በአንተ ጥላ ስር ተጠልያለሁ። አንተ ጠባቂ ነህና በሰላም አርፋለሁ። ጌታ ሆይ ዛሬ ሌሊት በአእምሮዬ ውስጥ ምሽግ ሊሰሩ የሚሞክሩት የፍርሃት እና የጥርጣሬ ሐሳቦች በሙሉ ይቃወማሉ። ችግሮችን አግዝፎ የአንተን ኃይል ግን አሳንሶ የሚያሳየኝ ከንቱ ውዝግብ አቆማለሁ። አትችልም የሚሉትን የጠላት ድምጾች በእውነት ቃል አሸንፋቸዋለሁ። አንተ ከትውልድ እስከ ትውልድ የታመነ አምላክ ነህ። የሜዳ አበቦች የምታለብስ ሰማይ ወፎችን የምትመግብ አምላክ ለእኔ እንዴት አታስብልኝም? በሁለተኛ ጢሞቴዎስ ከምዕራፍ 1 ከቁጥር 7 ላይ እግዚአብሔር የኃይልና የፍቅር የራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ተብሎ እንደተጻፈ ያንን ጤናማና ብሩህ አእምሮ በእኔ ላይ አውጃለሁ። በልቤ ውስጥ ያለውን ረብሻ ዝም ይላለሁ። ገና ላልመጣ ውጊያ ዛሬ ኃይልን አልጨርስም። አእምሮዬን የጭንቀት መጫወቻ ሳይሆን የአንተ መንፈስ ማደሪያ ቅዱስ ስፍራ ነው። በቃል ኪዳን ተጠልዬ በረከቱን በበዛ እንቅልፍ ውስጥ አርፋለሁ። አምላክ ሆይ ነፍስን አደራ ለአንተ ሰጣለሁ። ብቻዬን ነኝ የሚለው የጭንቀት ድምፅ ይሰብራሉ። በጨለማ ውስጥ ቢሆን የአንተ ብርሃን ከቦኛል። ስራዬን፣ ቤተሰብና የወደፊት ሕይወቴን ሁሉ የማይዝሉት እጆች ላይ አስቀምጣለሁ። አንተ በመስቀል ላይ የተሸከምከውን ሸክም ዛሬ እኔ ደግሜ አልሸከመውም። በማቴዎስ ምዕራፍ 6 ከቁጥር 34 ላይ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱም ይበቃዋልና እንዳልክ ከነገ ሸክም ዛሬ አልበደርም። እምነቴን በአንተ ላይ አድርጌ የድል ዝማሬን ይዘምራለሁ። በልቤ ሰላምን ለነፍሴ ዝምታን አወጃለሁ። አንተ ሁሉ ለበጎ የምታደርግልኝ ሙሉ እምነት አለኝ። ዓይኖቼ ሲጨፍር ጥያቄዎቹ ሁሉ ለአንተ ጥዬ ሰላምን ይቀበላለሁ። መኝታዬ ባርክ፣ እንቅልፌም ጣፋጭውን ስለ ሁሉ አመሰግናለሁ። በጌታችን በክርስቶስ ኢየሱስ ስም አሜን።